እውነተኛው የቃል ኪዳኑ ታቦት በይሁዳ ኮረብቶች ባለው ሚስጥራዊ ክፍል ውስጥ በኦሪት ዘጸአት መጽሐፍ ቅዱስ ውስጥ ከተገለጸው ጋር ተመሳሳይነት ያለው ይህ የምትመለከቱት ጥንታዊ ቅርጽ እንደተገኘ በቅርቡ በዚህ ዜና ላይ ሪፖርት ተደርጓል። So has the Ark of the Covenant really been found? I came across a few videos a while back of a guy named Kevin Cash, whose major purpose here on TikTok was to show that the Ark of the Covenant has indeed been found. Exposing the truth behind a discovery that could change everything, this is truly astonishing. Archaeologists in Jerusalem, working with hope and anticipation, claim to have found the Ark of the Covenant. Can you imagine? Stay tuned for this sensational story. You won't want to miss this. This morning, a team of international archaeologists, hearts pounding, made history beneath the ancient streets of Jerusalem. በስተመጨረሻም ለዘመናት ሲፈልጉት የነበረው የሙሴ ጽላት ወይም ታቦተ ጽዮን ተገኝቷል። ለምንስ በተለያዩ ትላልቅ ሜንስትሪም ሚዲያዎች ላይ ይህ ዜና አልተዘገበም? ወይስ ዜናው እንደሚለው በሚስጥር ተይዞ ነው? እንግዲህ አንድ ወንድሜ በቴሌግራም ቻናላችን ላይ ይህንን ዜና እንዳጣራለት መልእክት አስቀምጦልኝ ነበር። በዚህም መሰረት ይህ ዜና እውነት ነው ወይስ ውሸት? በዛሬው ቪዲዮ ላይ ፋክቱን ቼክ እናደርገዋለን። እስከ ቪዲዮ ፍጻሜ አብረውን ይቆዩ። ቪዲዮም አሪፍ ኢንጌጅመንት እንዲኖረው ላይክ እያደረጋችሁ ተመልከቱት። እንግዲህ ለብዙ ዓመታት የአርኪኦሎጂስቶች የታሪክ ተመራማሪዎችና የመጽሐፍ ቅዱስ ሊቃውንት የአስርቱን ትእዛዛት ጽላቶች እንደያዙ የሚነገረውን የቃል ኪዳኑን ታቦት ወይም ታቦተ ጽዮንን ለማግኘት ለዘመናት ሲፈልጉ ቆይተዋል። በኢትዮጵያም በአፈ ታሪክ ለዘመናት በአክሱም ጽዮን እንደሚገኝ ሲነገረን ቆይቷል። እንግዲህ የተለያዩ ተመራማሪዎች እና ሲያይም ሳይቀር ታቦቱ የት እንዳለ ለማወቅ ዓለምን በማሰስ ሲፈልጉ ቆይተዋል። በስተመጨረሻም በዚህ ዜና ላይ ከጽላቱ ጋር ተያይዞ አንድ ያልተጠበቀ መረጃ ይለቀቃል። ዜናው በቅርቡ በይሁዳ ኮረብቶች ላይ በተደረገ ቁፋሮ እጅግ አስደናቂ የሆነ ግኝት እንዳገኙና ተመራማሪዎቹም ጉዳዩን ለመረዳት እየታገሉ እንደሆነ ይዘግባል። ግኝቱ እስካሁን እንዳልተረጋገጠና ጥብቅ ምርመራ እየተደረገበት እንደሆነም ይናገራል። እንግዲህ ዜናው ምን እንደሚል ልብ ይበሉ። የአርኪኦሎጂስት ባለሙያዎች የቃል ኪዳኑን ታቦት በእርግጥ አግኝተውታል? በዜናው ላይም ይህንን ጥያቄ ያነሳል። የእስራኤልና የአሜሪካ የአርኪኦሎጂስቶችን ቡድን በይሁዳ መልክዓ ምድር ውስጥ ምንም የሚዲያ ሰራተኞች፣ የመንግስት ትኩረት እና ምንም የሚጠበቁ ነገሮች ባልነበሩበት እንግዲህ ከፍርስራሽ ስር በተቀበረ ጥንታዊ ጠቅለል ላይ በተደረገ የራዳር ዳሰሳ ነው ትልቅ አራት ማዕዘን ቅርጽ ያለው ክፍል ውስጥ ፍጹም ያልተለመደ ጥርት ብሎ የተገለጸ መለኪያዎቹ የማይታወቁ ደረጃው፣ መጠኑ፣ ማዕዘኖቹ ሁሉም በሚያስደንቅ ሁኔታ ከጥንታዊ የእስራኤላውያን መቅደሶች ጋር የተመሳሰሉ ከመጽሐፍ ቅዱሳዊ መግለጫዎች ጋር የሚስማሙ ሚስጥራዊ ቅርጾች እንዳገኙ ነው ይህ ዜና የሚናገረው። እንግዲህ እስካሁን ከታቦተ ጽዮኑ ጋር የሚያገናኘው ነገር ምንም ቀጥተኛ ግንኙነት ባይኖርም የነገሩ ገለጻ አራት ማዕዘን የታመቀ እና ያጌጠ ቅርጽ ያለው እንደሚመስል ነው በምስሉ ላይ የምታዩት። እንግዲህ በዕብራይስጥ መጽሐፍ ቅዱስና በሌሎች ጥንታዊ ጽሑፎች ውስጥ ከተመዘገቡት መግለጫዎች ጋር ተመሳሳይነት ያለው በይሁዳ ኮረብቶች ውስጥ እንደተገኘ ነው የሚዘግበው። እስካሁን በኦሪት ዘጸአት መጽሐፍ ውስጥ የተገለጸውን ለዘመናት ሲፈልጉት የነበረውን የቃል ኪዳኑ ታቦት መሆኑን የሚያረጋግጥ ነገር ባይኖርም በተመራማሪዎቹና በአርኪኦሎጂስቶች ዘንድ የማወቅ ጉጉትን እንደፈጠረ ይናገራል። እንግዲህ ዜናው በማጠቃለያውም ላይ እንደገለጸው የቃል ኪዳኑ ታቦት በሚስጥራዊ ዋሻ ውስጥ ነው መገኘቱን የሚገልጸው። ነገር ግን ይህን የሚያረጋግጥ ምንም የአርኪኦሎጂስቶች ማስረጃ የለም። ይህ ዜና በዌስት ባንክ ውስጥ የሚሰሩ አርኪኦሎጂስቶች በሴሎ ቁፋሮዎች ውስጥ በመጠን ከመጽሐፍ ቅዱሳዊ ድንኳን ጋር የሚዛመድ አንድ ጥንታዊ ቅርጽ እንዳገኙና በዚህ ውስጥም ብዙ ቁጥር ያላቸው የእንስሳት አጥንቶች እንዳሉ ተገልጿል። እንግዲህ እነዚህ የእንስሳት አጥንቶች በጥንት ሰዓት ለመስዋዕትነት የሚቀርቡ እንደሆኑ ነው የአርኪኦሎጂስቶች ማስረጃ የሚያሳየው። ብዙ ቁጥር ያላቸው የእንስሳት አጥንቶች እንዳሉ ተገልጿል። ይህ በራሱ የታቦቱ ግኝት አይደለም፣ ነገር ግን ከድንኳኑ ጋር የተያዘ ሊሆን እንደሚችል የተረጋገጠ የዜና ምንጭ አለ። ሌላው የሲአይኤ ይገባኛል ጥያቄዎች ናቸው። እንግዲህ በWLT ሪፖርት ላይ አንድ ሰው ከመሬት በታች ታቦት መሰል ነገር አይቻለሁ ሲል በርቀት እይታ እንደታዩ የሚገልጽ የሲአይኤ ሰነዶች አሉ። በ1990ዎቹ ዓመት ጀምሮ እንግዲህ የርቀት እይታ አስተማማኝ ሳይንሳዊ ዘዴ አይደለም። እነዚህ የሳይኪክ አይነት ይገባኛል ጥያቄዎች ናቸው።
እንግዲህ የአካላዊ የአርኪኦሎጂስት ግኝቶች አይደሉም። ያለ አካላዊ ማስረጃ፣ ያለ ፎቶግራፎች፣ ያለ ቅርጾች፣ ያለ ጽሁፎች እንዲሁ በምናብ ነው ያው እነሱ በሚፈጥሩት ነገር እንደታየ የሚገለጹ። እንደዚህ ያሉ የይገባኛል ጥያቄዎች ደግሞ ግምት ብቻ ናቸው። ተመራማሪዎች ከጥንቷ የኢየሩሳሌም ስፍራዎች በታች ለመመልከት በሚዮን ኢሜጂንግ ወይም የኮስሚክ ሬ ቴክኒክን ተጠቅመዋል። ነገር ግን እነዚህ ጥናቶች እስካሁን የታቦቱን ክፍል የት እንዳለ የሚያረጋግጥ ምንም ፍንጭ የላቸውም። ስለዚህ በዚህ ዜና ላይ በይሁዳ ኮረብቶች ላይ የቃል ኪዳኑ ታቦት የሚመስል ጥንታዊ ቅርስ እንደተገኘና በሚስጥር ምርመራ የተደረገበት እንደሆነ የሚገልጸው ይህ ዜና በጣም ውሸትና አሳሳች ነው። ለማጣራት እንደሞከርኩትም አርኪኦሎጂስቶች እውነተኛውን የቃል ኪዳኑ ታቦት በድብቅ ክፍል ውስጥ አግኝተውታል የሚለው አባባል በጠንካራና በአስተማማኝ ማስረጃዎች የተደገፈ የአርኪኦሎጂስቶች ምንጭ አይደለም። በዚህ ጊዜ የተረጋገጠ ምንም አይነት የታቦቱ ጽላት ማስረጃ የለም ወይም አላገኙትም። ቅሪቱም ምንም ነገር የለም። ይህም አርኪኦሎጂስቶችን እንዳስደነገጠ የተነገረለት የቃል ኪዳኑ ታቦት ሪፖርት የሚወጣው አሁን ከምትመለከቱት የኒውዮርክ ፖስት ሳይንቲስቶችን ያስደነገጠው ከቃል ኪዳኑ ታቦት ጋር ግንኙነት እንዳለው ከሚታሰበው ከዚህ የወርቅ ውድ ሀብት ጋር የተያያዘ ነው። በግንቦት 22 2025 በተደረገው ልዩ ግኝት ሁሉም ተደነቁ ሲል ኒውዮርክ ፖስት በሪፖርቱ ላይ አሳትሟል። በአስደንጋጭ የአርኪኦሎጂ ግኝት በዳዊት ከተማ ጥንታዊ የኢየሩሳሌም እምብርት ላይ አንድ ጥንታዊ የወርቅ ቀለበት ይገኛል። በቀይ የከበረ ድንጋይ ያጌጠችውም ይህቺ ትንሽዬ የወርቅ ቀለበት ወደ 2300 ዓመታት ገደማ እንደቆየች ይታመናል። የተገኘችውም በጊቫቲ ፓርኪንግ ሎት በቁፋሮ ወቅት በቅርቡ ነው። 10ቱንም ትእዛዛት የያዘው የቃል ኪዳኑ ታቦት የመጨረሻ ቦታው ከኢየሩሳሌም ቤተ መቅደስ ርቆ በሚገኝ ቦታ ሊሆን እንደሚችል ተመራማሪዎቹ ግምታቸውን አስቀምጠዋል። እንግዲህ ይህንን ዜና ተከትሎ ነው አሁን የምታዩት አርኪኦሎጂስቶችን ያስደነገጠው የቃል ኪዳኑ ታቦት ዲስከቨር እንደተደረገ በዚህ ዜና ላይ የምትመለከቱት። እንግዲህ በመጽሐፍ ቅዱሳዊ ስፍራዎች ውስጥም እንደ ሴሎ ያሉ አስደሳች ግኝቶችን እያደረጉ ያሉ ቁፋሮች አሉ። ነገር ግን እነዚህ ቀጥተኛ ያልሆኑ ፍንጮች እንጂ ለታቦቱ ምንም ማረጋገጫ ፍንጭ አይሰጡም። ስለዚህ ምን ታስባላችሁ? ያላችሁን ሀሳብና አስተያየት ኮሜንት መስጫው ሳጥን ላይ ያስቀምጡ። የሽማግሌ ጥቅሎች ከትኩስ ጉዳዮች ውስጥ ከተደበቁ ታሪኮች ለእናንተ መረጃዎችን የምናካፍልበት የሶሻል ሚዲያ መድረክ ነው። አዲስ ከሆኑ እንደዚህ አይነት ይዘት ያላቸው ተጨማሪ አዲስ ቪዲዮዎችን ለመመልከት ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ እና በስተመጨረሻ ያው ለረጅም ጊዜ በዚህ ቻናል ላይ ቪዲዮ እየለቀቁበት አልነበረም እና በአንዳንድ ከዚህ ውጭ ባለኝ የስራ ውጥረት የተነሳ ለዚህም ይቅርታ ጠይቃለሁ። ከዚህ በኋላ በተደጋጋሚ ዩቲዩብ ላይ ቪዲዮ አፕሎድ አደርግላችኋለሁ፣ ቃል ገባላችኋለሁ ብዬ ተስፋ አድርጋለሁ። እናንተም ደግሞ ፕሊስ በተቻላችሁ መጠን ቪዲዮውን ላይክ አድርጉት፣ እንዲሁም ኮሜንት ምናምን ስጡበት፣ በደንብ እንዲታይ ሞራል ስጡ እና እኔም ደስ እያለኝ ቪዲዮ እየሰራው አፕሎድ አደርግላችኋለሁ። ምክንያቱም የዩቲዩብ ቪዲዮ በጣም ረዥም ጊዜ ይፈጃል ይወስዳል እና ብዙ ነገሬን መስዋዕት አድርጌ ነው እዚህ ጋር የምሰራው። የሰራሁት ቪዲዮ ደግሞ በአግባቡ ማይታይ ከሆነ ብዙ ምናልባት ሌላ ስራ ለመስራት ላይ አነሳሳ ይችላል እና ከዚህ አንጻር እናንተም ተረድታችሁ ቪዲዮውን ስታዩ ላይክ አድርጋችሁ ጀምሩ። እንዲሁም አሪፍ ኢንጌጅመንት እንዲኖሩ ኮሜንት አድርጉት፣ ሌሎች ሰዎች ሼር አድርጉላቸው። አስተያየት ካላችሁ በዚህ ላይም እቀበላለሁ። ስለነበረን ቆይታ ስላዳመጣችሁኝ አመሰግናለሁ። መልካም